አሁን ደግሞ የማሳያችሁ ኤር ሬዚስታንስን ኦን አድርገን ማለት ነው። ዊዝ ኤር ሬዚስታንስ እናያለን። አሁን ደግሞ ሁለት ብርቱካኖችን ስለቅ እኩል ደረሱልኝ። ለአንድ ሌመን እና አንድ ብርቱካን ስለቅ ሁለቱም እኩል ደረሱልኝ። ከዛ ኤፎር ፔፐሩ ጋር ሲሄድ ደግሞ ኤፎር ፔፐሩ ላይ ስደርስ ኤፎር ፔፐሩ ያልተጣጠፈው ኤፎር ፔፐር ዘግይቶ ደረሰ ማለት ነው። እንደምታዩት አሁን እዚህ ጋር ኦሬንጁ 1 ሰከንድ ላይ ደርሷል። ይሄ ግን ስንት ሰከንድ ላይ ነው? 4 ሰከንድ ላይ ነው የደረሰው ማለት ነው። ፔፐሩ ያልተጣጠፈው ፔፐር በሰርፌሱ ምክንያት ለኤር ሬዚስታንስ የሚጋለጥ ጠፍጣፋ ስለሆነ ሰርፌሱ ሃይ ስለሆነ ስለዚህ ምን ይሆናል ማለት ነው? ኤር ሬዚስታንስ ወደ ግራ ወደ ቀኝ እያለ ቶሎ መሬት ላይ እንዳይደርስ ያደርገዋል ማለት ነው። ኦሬንጁ ግን ቶሎ መሬት ላይ ይደርሳል ማለት ነው። ይሄ ምንድነው የሚያሳየው? በማሳቸው ዲፔንድ ሆነው አይደለም፣ ማሱ ሳይሆን ሰርፌሱ ነው አፌክት ያደረገው ማለት ነው። ሌላውን ደግሞ ያንን ፔፐር አጣጥፈውና እሱን ደግሞ ስለካ ኦልሞስት እኩል። አሁን ሰርፌሱን ለኤር የሚጋለጥበትን ሰርፌስ ሲቀንሰው ምን ሆነ ማለት ነው? ቀድሞ በመጀመሪያ 4 ሰከንድ ላይ ነበር የሚደርሰው። አሁን ግን 2 ሰከንድ ላይ ቀድሞ መሬት ደረሰ ማለት ነው። ቀነስኩት ማለት ነው። ለኤር ሬዚስታንስ ያጋለጠውን ሰርፌስ ቀነስኩለት ማለት ነው።